ቆይ ስማኝ፣ ማርያም ደካማ ናት ያለችው ልጅ ማርያም ደካማ ናት። አዎ ይቺ ልጅ አለች አይደለ? የማርያምን ድክመት በዚህ ቪዲዮ እናሳያታለን። ሁላችሁም ኦርቶዶክስ ነኝ የምትሉ ማለት ሼር ሪፖስት ታደርጋላችሁ። እርፍ የሚያደርግ ስብከት አሰማችኋለሁ። ይሄ ምስል ደግሞ ስልካችሁ ላይ አለ አይደለ? እሱን ኮሜንት ላይ ታስቀምጡልኛላችሁ። እሱም ከሌላችሁ ማርያም ብላችሁ ጽፉልኛላችሁ። ስሙ። እኛ በጸሎት የምናናገረውን አምላክ እኮ ነው አቅፋ ያናገረችው። ኮንሰፕቱን አይደለም ያመነችው። ወንጌል የተፈጸመው እሷ ማህፀን ውስጥ ነው፣ ሰውነቷ ውስጥ ነው። ኤልሳቤጥ እንኳን ዮሐንስን ጸንሳ ስንት ነገር ተናገረች እኮ። የሰላምታች ድምፅ በጆሮ በገባ ጊዜ ጽንሱ በማህፀኔ። በእመቤታችን ማህፀን ምንድን ነው መናገር የማይቻል? ለዛ ነው ዝም ያለችው። ዝምተኛ የሆነችው በነገራችን ላይ እመቤታችን እኛ ብትናገረው ማንሸከመው ነገር ስለሆነ እንጂ የሚነገር ጠፍቷት አይደለም። እጄን ያዙኝ አለቻቸው ይላል እኮ ሐዋርያት። በጣም ከባድ ነው ለማሰብ በእውነት ለመግለጽ እንዲሆነ ብሎ ለመናገር በዚህ በስጋዊ መንፈስ ሆነ ልናየው አንችልም፣ ስለማንሸከመው ነው። አባ ጊዮርጊስን 3 ቃላት ነገረችው። እነዚህን ቃላት አውጥተህ ብትናገራቸው ሰማይና ምድር ያልፋሉ አለችው። ምን ነገረችው አናውቅ